ጤና ይስጥልኝ። ህወሓት ለትግራይ ህዝብ የክተት ጥሪ ያቀረበ ለጦርነት ሙሉ ዝግጅት መጨረሱንም ይፋ አድርጓል። ወልቃይት ካልተመለሰ እዋጋለው ሲልም ከሰላም ይልቅ ጸባጫሪነት የተጫነው አቋሙን በይፋ አውጇል። ትዕግስታችን አብቅቷል፣ ጦሩ በተጠንቀቁ ነው፣ ትዕዛዝ እየጠበቀ ነው፣ ህዝቡም ላይቀሬው ፍልሚያ ይዘጋጅ ሲል ለህዝቡ የጦርነት ግብዣ አቅርቧል። ህወሓት ይህን አቋም በአሁኑ ሰዓት ያስተጋባው በሻዕቢያ ትዕዛዝ እንደሆነ ከክልሉ የወጡ መረጃዎች አረጋግጧል። ጉዳዩን በዝርዝር እናስደምጣችኋለን። ኢሳያስ አፈወርቂ የሚታመን መሪ አይደለም ሲሉ የአሜሪካው አምባሳደር ተናገሩ። ከዚህ ቀደም በቅርቡ ኢሳያስ እንደ መንግስቱ ኃይለማርያም ከሀገር ይፈረጥጣል ከስልጣንም ይወገዳል የሚል ጠንካራ አስተያየት የሰነዘሩት አምባሳደሩ በአስመራ ከኢትዮጵያ ጋር የነበራቸውን ውይይት አስታውሰው ሰውየው የሚታመን አይደለም ሲሉ ከባድ ዘለፋን ሰንዝረዋል። ከዚህ በተጨማሪ ትራምፕ ሊያደርጉ የሚችሉት ትልቁ ነገር ጠቅላይ ሚኒስትር አብይና ፕሬዝደንት ሲሲ ስምምነት ላይ ከደረሱ ዋይት ሃውስን ጠርተው ፎቶ መነሳትና ሰነድ ላይ መፈረም ብቻ ነው የሚል ጉዳይም አንስተዋል። የአምባሳደሩን አስተያየት በስፋት እናስደምጣችኋለን። ራሻ እጅ ብቻ የሚገኘው ድሮን ኢትዮጵያ እጅ ገባ። በፈረንጆቹ 2016 የተመረተውና በራሻ እጅ ብቻ የሚገኘው አውዳሚ ድሮን ኢትዮጵያ ማዘዟ ተረጋግጧል። አየር ኃይሉ እጅ የገቡት እነዚህ ድሮኖች ትንንሽ ኢላማ መቺ ሚሳኤሎችና ቦምቦችን መሸከም ይችላሉ ተብሏል። በተለይ የሚታጠቋቸው ኤክስ50 የተባሉ ኢላማ መቺ ቦምቦች የተመረጡ ጥቃትን በመፈጸም አስተማማኝነታቸው የተረጋገጠ ነው። እናስደምጣቸዋለን። አስደንጋጭ አዋጅ ታወጀ። በአስቸኳይ ውጡ ካልሆነ ትገደላላችሁ የሚል ትዕዛዝ ወርዷል። ድንበር ላይ ኢትዮጵያን ነዋሪዎች በአስቸኳይ ለቀው እንዲወጡ ካልሆነ እንዲገደሉ ትዕዛዝ ወጥቶባቸዋል። መረጃው ለኢትዮጵያኑ አስደንጋጭና መራር ሆኗል። የኢትዮጵያ መንግስት በጉዳዩ ላይ ዝምታን የመረጠ ሲሆን ህዝቡ ግን ከገዛ ከተማው እንዲለቅ ካልሆነ እንዲገደል ታዟል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ እንሻገራለን። ራሻ እጅ ብቻ የሚገኘው ድሮን ኢትዮጵያ እጅ ገባ። በፈረንጆቹ 2016 የተመረተውና በራሻ እጅ ብቻ የሚገኘው አውዳሚ ድሮን ኢትዮጵያ ማዘዟ ተረጋግጧል። አየር ኃይሉ እጅ የገቡት እነዚህ ድሮኖች ትንንሽ ኢላማ መቺ ሚሳኤሎችና ቦምቦችን መሸከም ይችላሉ ተብሏል። በተለይም የሚታጠቋቸው ኤክስ50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በአሁኑ ወቅት የድሮን ቴክኖሎጂ እጅግ ተራቋል። በተለይም በስለላና በጦርነት ድሮኖች እጅግ ወሳኝ ጨዋታ ቀያሪ ሆኗል። ከነዚህ መካከል የሩሲያው ኦሪዮን ኢ የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂው በሌሎች እንዳይሰረቅ እንዳይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮኑን ለመጀመሪያ ጊዜ ለኢትዮጵያ እንደሸጠች ዘገባዎች እያመለከቱ ነው። የመጀመሪያ ሽያጭ መሆኑን በዓለም አቀፍ የመከላከያ ትጥቅ ግዢ ከፍተኛ ትኩረትን የሳበ ክስተት ሆኗል። በሩሲያው ክሮንስታድ ግሩፕ የተሰራው ኦሪዮን ኢ ለሰላምና ለውጊያ አገልግሎት የሚውል እጅግ ዘመናዊ ድሮን ነው። መካከለኛ ከፍታ ላይ ለረዥም ጊዜ መብረር የሚችል ሰው አልባ አውሮፕላን ወይም ድሮን ነው። ይህ ድሮን በሩሲያ ጦር ውስጥ የሚሰጡትን ቁልፍ የስለላና የጥቃት ተልዕኮችን በብቃት በመወጣት አድንቆት አተርፏል። እስከ 250 ኪሎ ግራም የሚመዝን መሳሪያ ወይም ካሜራ የመሸከም አቅም አለው። እስከ 7500 ሜትር ማለትም 25000 ጫማ ከፍታ ላይ ለ24 ሰዓታት ያለማቋረጥ በአየር ላይ መቆየት ይችላል። በፍጥነቱ ረገድም በሰዓት 200 ኪሎ ሜትር ይጓዛል። በቀንና በሌሊት የሚታዩ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር መቺዎች እና የራዳር ሲስተሞችም ተገጥመውለታል። ትንንሽ ኢላማ መቺ ሚሳኤሎችና ቦምቦችን መሸከም ይችላል። በተለይም የሚታጠቃቸው ኤክስ50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አይኤስአይኤስ ላይ አስተማማኝነታቸው የተረጋገጠ ነው። በዚህ ረገድ በጠላት ላይ ድንገተኛ ጥቃት ለመፈጸምና የተወሰኑ ተሽከርካሪዎች ወይም ካምፖችን የመሳሰሉ ኢላማዎችን ለመምታት እጅግ ተመራጭ ነው። ሰፊ የድንበር አካባቢዎችን በመጠበቅ የጠላት እንቅስቃሴን በመሰለልና ካርታዎችን በማንሳት የሚሰጠው አገልግሎትም አስተማማኝ
መተማመኛ ያደርገዋል። ከመሬት ላይ ሆኖ በሳተላይት ወይም በቀጥታ ሬዲዮ ሞገድ እስከ 250 ኪሎ ሜትር ርቀት ድረስ መቆጣጠርም ያስችላል። ግዢውን የዘገቡት ዲፌንስ ብሎክ እና ዩናይትድ 24 ሚዲያ ሲሆኑ በኢትዮጵያም ሆነ በሩሲያ በኩል በይፋ ማረጋገጫ የተሰጠ አይደለም። ኢትዮጵያ ግዢው በትክክል ፈጽማ ከሆነ ግን ከዚህ ቀደም ከቱርኩ ባይራክተር ቱቢቱ፣ ከኢራኑ ጃሂር 6 እና ከቻይና ዊንግሎንግ ከገዛቻቸው ድሮኖች ጋር ተዳምሮ የአየር ኃይሏን ብቃትና ዘመናዊነት እንደሚያጠናክር ይጠበቃል። ህወሓት ለትግራይ ህዝብ የክተት ጥሪ ያቀረበ፣ ለጦርነት ሙሉ ዝግጅት መጨረሱንም ይፋ አድርጓል። ወልቃይት ካልተመለሰ እዋጋለሁ ሲልም ከሰላም ይልቅ ጸባጫሪነት የተጫነው አቋሙን በይፋ አውጇል። ትዕግስታችን አብቅቷል፣ ጦሩ በተጠንቀቅ ሆኖ ትዕዛዝ እየጠበቀ ነው፣ ህዝቡም ላይቀሬ ፍልሜ ይዘጋጅ ሲል ለህዝቡ የጦርነት ግብዣ አቅርቧል። ህወሓት ይህንን አቋም በአሁኑ ሰዓት ያስተጋባው በሻዕቢያ ትዕዛዝ እንደሆነ ከክልሉ የወጡ መረጃዎች አረጋግጠዋል። ህወሓት በሰሜን ዕዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይም መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደር ኃይሉም በተጠንቀቁ ነው እየጠበቀ ነው ሲል ዛሬም የህወሓትን የጦርነት እቅድ አጋልጧል። ከ4 ዓመት በፊት ህወሓት ሰሜን ዕዝን ማጥቃቱን ተከትሎ ህወሓት ጦርነቱን እንዳልከፈተ በወቅቱ ሲያስተባብል እንደነበርም ይታወሳል። ሆኖም የያኔው የህወሓት ቃል አቀባይ ገብረ ጻዲቅ ወደ ሚዲያ ብቅ በማለት ጦርነቱን የጀመርነው እኛንን ሰሜን ዕዝንም አጥቅተናል ሲል በአደባባይ እምነቱን መስጠቱ የሚታወስ ነው። አፈቀላጤው ህወሓትና ማዕከላዊ መንግስቱ ወደ ጦርነት እየተንደረደሩ ባሉበት ወቅት ተከስቷል። ጦርነቱ ቀርቧል። የ4 ኪሎ ድርጊት በዝምታ አንመለከትም፣ ጦሩ ተዘጋጅቷል የሚሉት የጦርነት እቅድ መረጃዎችን ይዞ ተከስቷል። ገብረ በቃለ መጠይቁ ትግራይ በፌዴራል መንግስት ውስጥ ያላትን የወሳኝነት ሚናታ በዝምታ አትቀጥልም ያለ ሲሆን በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መቃረቡን ተናግሯል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልዕኮ ዝግጁ ነው፣ ህዝቡ ለሚመጣው ነገር ዝግጁ ሆኖ ይጠብቅ የሚል ክተት መሳይ ጥሪ ማሰምቷል። ህወሓት በቃል አቀባዩ በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ወቅት መሆኑ ትኩረት የሚስብ ሆኗል። በአሁኑ ወቅት በፌዴራል መንግስትና በህወሓት መካከል የለየለት የጠላትነት ስሜት የሚታይ ሲሆን አንዳቸው ሌላቸውን ለማጥፋት ጊዜ እየተጠባበቁ ነው። ከዚህ በተጨማሪ ሁለቱ ኃይሎች አንዳቸውን ጠላት በሚል ፈርጀዋል። ባለፈው ጥቅምት ወር ፊልድ ማርሻል ብርሃኑ ጁላ የሰሜን ዕዝ መታሰቢያ ዝግጅት ላይ ባደረጉት ንግግር ይህ ቡድን ካንሰር ነው፣ ከኢትዮጵያ መወገድ አለበት ሲሉ ንግግር ማድረጋቸው ይታወሳል። በአንጻሩ ህወሓት በተደጋጋሚ በሚያወጣቸው መግለጫዎችና ወታደራዊ መኮንኖቹ በሚያደርጓቸው ንግግሮች ብልጽግናን እንደ ጠላት መፈረጁን ሲናገር ይታያል። ይህም በተለይ በህወሓት ገፋፊነት ሁለቱ ኃይሎች ወደ ጦርነት ሊገቡ ይችላሉ የሚል መልእክት እንዳለው ተንታኞች እያስረዱ ነው። ከሻዕቢያ ጋር ወታደራዊ ቅንጅት የፈጠረው ህወሓት ጥቃትን ለመክፈት የቀበረውን ከባድ መሳሪያ ከማውጣት አንስቶ ጸረ ድሮን መሳሪያ እንደታጠቀ ጭምር መነገሩ ይታወሳል። ቃል አቀባዩ ስለ ህወሓት ወታደራዊ ቁመና በሰጡት ማብራሪያ ማናቸውንም ግዳጅ ለመፈጸም በተጠንቀቅ መቆሙን አመላክቷል። ቃል አቀባዩ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች ትግራይን በማዳከም ላይ የተመሰረቱ ናቸው ሲል ክስ አሰምተዋል። እንከላከል የሚልም ጥሪ አቅርበዋል። ህወሓት በዲሞክራሲ ስም ትግራይ ላይ ይንጸባረቃል ያለውን ከልክ ያለፈ ተቃውሞ መቆም አለበት ብሎ እንደሚያምን ገልጸው በዲሞክራሲ ስም የሚቃወሙ ሰዎችን አንታገስም ሲል ከሰሞኑ የተጀመረውን እርምጃ ተጠናክሮ እንደሚቀጥል ፍንጭ ሰጥቷል። የህወሓት ወታደራዊ ኃይል ከሰሞኑ በመስመር ልዩነት ተቃውሞ ያነሱ እንደ ብርጋዴር ጀነራል ጎሽ ገብረ ያሉ የራሱን ሰዎች ማሰሩ ይታወሳል። እንዲሁም ከሻዕቢያ ጋር በህዝብ ለህዝብ ግንኙነት ስም የጀመረውን ጽምዶ ወደ ወታደራዊ ቅንጅት ከማደጉ በፊት ዋና የነበረውን አክቲቪስት በተመሳሳይ ተቃውሞ ማሰሩ የሚታወስ ነው።
ኢሳያስ አፈወርቂ የሚታመን መሪ አይደለም ሲሉ የአሜሪካው አምባሳደር ተናገሩ። ከዚህ ቀደም በቅርቡ ኢሳያስ እንደ መንግስቱ ኃይለማርያም ከሀገር ይፈረጥጣል፣ ከስልጣን ይወገዳል የሚል ጠንካራ አስተያየት የሰነዘሩት አምባሳደሩ በአስመራ ከኢሳያስ ጋር የነበራቸውን ውይይት አስታውሰው ሰውየው የሚታመን አይደለም ሲሉ ከባድ ዘለፋ ሰንዝረዋል። ከዚህ በተጨማሪ ትራምፕ ሊያደርጉ የሚችሉት ትልቁ ነገር ጠቅላይ ሚኒስትር አብይና ፕሬዝደንት ሲሲ ስምምነት ላይ ከደረሱ ዋይት ሃውስ ጠርተው ፎቶ መነሳትና ሰነድ ላይ መፈረም ብቻ ነው የሚል ጉዳይም አንስተዋል። የቀድሞ በኢትዮጵያ አሜሪካ አምባሳደር ቲቦር ናሽ በወቅታዊ ቀጠናዊ ጉዳዮች ላይ ቃለ መጠይቅ ሰጥተዋል። አምባሳደሩ ከሪፖርተር እንግሊዘኛው ጋር ባደረጉት ሰፊ ቆይታቸው ስለ ኤርትራና አሜሪካ ግንኙነት፣ ስለ ሶማሌላንድ እውቅና፣ ትራምፕ ግድቡን በተመለከተ ስለያዙት አቋም ሀሳባቸውን አጋርተዋል። አሜሪካና ኤርትራ ግንኙነታቸውን ሊያሻሽሉ ይችሉ እንደሆነ የተጠየቁት አምባሳደሩ የሚሆን አይደለም ሲሉ ነባሬ ሁኔታዎችን አያይዘው ተናግሯል። እኔ ረዳት ሚኒስትር በነበርኩበት ጊዜ አስመራ ሄጄ ከፕሬዝደንት ኢሳያስ ጋር ጥሩ ውይይት አድርገን ነበር። ግንኙነቱን ለማሻሻል ብዙ እርምጃዎች አቅርበን በፈገግታ ተለያይተናል። ሆኖም ኤርትራውያኑ መልሰው አላነጋገሩንም። መለስ ዜናዊ በአንድ ወቅት እንዳለኝ ኢሳያስ በንጋታው ጠዋት ተነስቶ እስኪወስን ድረስ ምን እንደሚያደርግ አታውቅም። ስለዚህ በዋሽንግተንና በአስመራ መካከል ግንኙነት ይሻሻላል የሚል ምንም ተስፋ የለኝም በማለት አቋማቸውን አሳውቀዋል። አምባሳደሩ በዚህ ቃለ መጠይቅ ትራምፕ ከሰሞኑ በግድቡ ዙሪያ እያራመዱ ስላለው አቋም ተጠይቋል። የኢትዮጵያ ህዳሴ ግድብ ላይ ትራምፕ ለካይሮ ያዳላ አቋም አላቸው፣ ለኢትዮጵያ ጥቅም ሲሉ ግብፅን ይመርጣሉ በሚል የተጠየቁት ቲቦር ናሽ በመጀመሪያ አስተዳደር ወቅት አሜሪካ ለግብፅ ያጋደለ አቋም ነበራት ሲሉ አስታውሰዋል። ቀጥለውም እኔ ለኢትዮጵያን የምነግራቸው ነገር ቢኖር አሜሪካ በግብፅና በኢትዮጵያ መካከል እንድትመርጥ በፍጹም መጠየቅ የለባቸውም። ምክንያቱም በመጨረሻው ሰዓት ግብፅ ለአሜሪካ የውጭ ፖሊሲ በጣም አስፈላጊ ናት ብለዋል። ይህ ተጨባጭ እውነታ እርግጥ ነው። ኢትዮጵያ በዚህ ደስተኛ ላይሆኑ ይችላሉ። ለነሱ ኢትዮጵያ የዓለም ማዕከል ናትና በማለት ምክረ ሀሳባቸውን አጋርተዋል። ሆኖም ግን ይላሉ አምባሳደሩ፣ ሆኖም ትራምፕ በእነዚህ ድርድሮች ውስጥ በግላቸው አይገቡም። የአንድ የአሜሪካ ፕሬዝደንት ቀን በ10 ደቂቃ ክፍተቶች የተከፋፈለ ነው። አብዛኛውን ጊዜያቸውን በሀገር ውስጥ ጉዳዮች ላይ ነው የሚያውሉት። ትራምፕ ሊያደርጉ የሚችሉት ትልቁ ነገር ጠቅላይ ሚኒስትር አብይና ፕሬዝደንት ሲሲ ስምምነት ላይ ከደረሱ ዋይት ሃውስ ጠርተው ፎቶ መነሳትና ሰነድ ላይ መፈረም ብቻ ነው ሲሉ አክለዋል።